ይህ ጉለሌ ራዲዮ ነው። ጉለሌ ራዲዮ ዝግጅቱን አሁን ጀመረ። አቦቴ ደገም አቦቴ ደገም አቦቴ ደገም ወጣከ ሸገር ገዱፈኒ ያከራናንቱ ደመማዶ ሸገር ገዱፈኒ ያከራናንቱ ዮማ ለርጋንኪ ያፍኬ አብዱናንቱ ደመማዶ ዮማ ለርጋንኪ ያፍኬ አብዱናንቱ አምቦ ጉባ ንፍታ ከብሳ ፋኑሲ ደመማዶ ጉዳር ጉባ ንፍታ ከብሳ ፋኑሲ አፉረከ ነቤኮቱ ሲሲፊሲ ደመማዶ አፉረከ ነቤኮቱ ሲሲፊሲ አቦቴ ደገም ጀርፉማ ወለም አቦቴ ደገም ጀርፉማ ወለም ሰላሌ በውመሌ በረና ሰላሌ በውመሌ የዋና ነጀሲ በኩማ ገራ ጎጉመሌ ሰላሌ ትገለኒ ሽኩቲ መሌ ማልዳለኒ ገዴ ዋኖፊቱ ጉበኒ ከኤ ዳቡቂሰኒ ሰላሌ በውመሌ በረና ሰላሌ በውመሌ የዋና ነጀሲ በኩማ ገራ ጎጉመሌ ሰላሌ ትገለኒ ሽመላ መሌ ማልቀባተኒ ገዴ ዋኖፊቱ ጉበኒ ከኤ ዳቡቂሰኒ ኦቱ ኮሎናቶ ሲና ፈጋቴ ጅርታ ቢየርማያ ዋኖፊቱ ፈጎነራ ሂደቴ Maluanofiito nagina kena dibeya daeya kololunto tiya onnen kamte dafi kolonato shagar gidu tasbai kotumeya maluanofiito bitta gororati otu kolonato dalla napsi buburagle dalaya kololunto kai abba kenyati facaafte nyukote galchite damamaado sanyi facaafte nyukote galchite malitafu filaku kennite damamaado malitafu filaku kennite laalcha bileeto sibila nyaachisani damamaado laalarada toririma nyaachisani daftee nuftu kobaatina doorsisani damamaado nannakabdu kobaatina daannatani Abote dagam jarrofuma wallam abote dagam jarrofuma wallam salale bawmale barana salale bawmale yawana najesi bakuma gara gogumale salale tigalani shukuti male malidatani gade wanofitu gobani kae dabukisani salale bawmale barana salale bawmale yawana najesi bakuma gara gogumale salale tigalani shimala male malkabatani gade wanofitu gobani kae dabukisani otu kolonato sina fagate jirta biyarmaya wanofitu fagona rahidate maluanofitu nagina kena dibeya daeya kololunto tiya onnen kamte dafi kolonato shagar gidu tasbai kotumeya wanofitu chafe nararati otu kolonato dalla napsi buburagle dalaya kololunto kai abba መጣ ወደ ጉለሌ ራዲዮ እንኳን በሰላም ቆየኝ ታዲዮስና እንግዳም ማርጌዚ ስለጋበዝከኝ በጣም አመሰግናለሁ። እንግዲህ ጉለሌ ሬዲዮ ገና መጀመሪያው ነውና መልካም ምኞቴንም በዚህ በገልጽ ደስ ይለኛል። አመሰግናለሁ ራጂ። መቼም እንግዲህ ድሮ እትጠይቀኝ ነበር፣ ዛሬ ደግሞ እድሉ ገጥሞኝ እንደኔም ደግሞ በመጠየቄ በጣም ደኛል። እስቲ እንግዲህ ወደ ሰሞኑ ነገሮች እየተጠያየቅን ከአድማጮችና ካንተ ጋር አብረን እንቆያለን። እስቲ ራጂ በመጀመሪያ አሁን ያለንበትን ወር መቼም አንተም እንደምታውቀው በኦሮሞ ህዝብ ከፍተኛ ክብር የሚሰጠውና የኦሮሞ ታጋዮች የተሰውበትን ቀን በመላው ዓለም የሚከበርበት ጊዜና ወቅት ነው።
እንዲሁም ደግሞ የኦሮሞ ነጻነት ግንባር በአምቦ ከተማ ደማቅ ዝግጅት ማድረጉ ይታወሳል። ምን ትለኛለህ ስለዚህ ጉዳይ? እስቲ ትንሽ ተንተን ታደርግልኝ። በጣም አመሰግናለሁ ታዲዮስ። አሁንም ደግሜ ጉለሌ ሬዲዮን መልካሙን እመኛለሁ። እንግዲህ የሰፊው የኦሮሞ ህዝብም በዛች ሀገር የሚገኙት ብሔር ብሔረሰቦችም ሚዲያ ያስፈልጋቸዋልና ጥቂት ሚዲያዎች ናቸው የህዝቦችን ነጻነትና ለህዝቦች ነጻነት ድምጽ እየሆኑ ያሉትና መልካሙን እመኛለሁ ከሁሉም በላይ ለጉለሌ ሚዲያ። በጠየቀኝ ጥያቄ ዙሪያ ምናልባት እንግዲህ በኦሮሞ ህዝብ ዘንድ ከሚከበሩት ደማቅ በዓላት አንደኛው የሆነው የኦሮሞ የጀግኖች ቀን ነው። በዚህን ዓመት የተከበረውን የኦሮሞ የጀግኖች ቀን ከሌላው ካለፉት 40 ዓመታት ሲደረግ ከነበረው ለየት የሚያደርገው በብዙ አካዋኑ ለየት አድርገን ማየት እንችላለን። በተለይ ከዚህ በፊት የኦሮሞ ጀግኖች ቀን ከ30 ዓመታት በፊት ከ20 ዓመታት በፊት ሲዘከር የነበረው ኦሮሞ በትግል ሜዳ የተሰዉ ጓዶቹን ጀግኖችን የሚያስታውስበት በተለያዩ አጋጣሚዎች በዛች ሀገር የነጻነት ሂደት ግንባታ በህዝቦች የነጻነት ሂደት ውስጥ የተሰዉ ጓዶቹን የሚያስታውስበት የተለያየ አኳኋን አለ። አሁን የምናከብረው በዚህ ወርሃ ሚያዝያ ላይ የምናከብረው ኤፕሪል ላይ የምናከብረው የኦሮሞ ጀግኖች ቀን ግን ከዚህ በፊት ሲወሳ የነበረው በኦሮሞ ነጻነት ግንባርና በድርጅቱ ደጋፊዎች አካባቢ እንደ አንድ የድርጅት በዓል ተደርጎ ነበር ሲታይ የነበረው ካለፉት 20-30 ዓመታት በፊት። አሁኑ ጊዜ ግን የኦሮሞ ጀግኖች ቀን የአንድን ፓርቲ ብቻ ሳይሆን የኦሮሞ የነጻነት ሂደት የተሰዉትን ጀግኖች የሚታወስበት በመሆኑ በዚህ ዓመት ይህንን የአንድ ድርጅት ወይ ደግሞ ወደ አንድ ወገን ብቻ ማድረጉ ተደርጎ የሚታየው ተለውጦ የኦሮሞ የጀግኖች ቀን በመባል መከበሩ ለየት ያደርገዋል። ሌላኛው የኦሮሞ ጀግኖች የተሰዉበት አኳኋንና ትግላችን አሁን የደረሰበት አቅጣጫ ያኔ ከ30 ዓመታት የኦሮሞ ነጻነት ግንባር ከተመሰረተበት ማግስት የኦሮሞ ነጻነት ግንባርን ድርጅታዊ መዋቅርን ለማስፋፋትና የኦሮሞን የነጻነት ትግል ሂደትን ወደ ተሻለ አቅጣጫ ለመውሰድ የድርጅቱ አመራር በጎረቤት ሀገር ለስራ በግዳጅ ላይ ቆይተው ወደ አገር ውስጥ ሲመለሱ ነው በሽፍቶች ተይዘው አንድ ላይ በሃይማኖት በዘር በተለያዩ በአካባቢነት ሳይለዩ በአንድ ላይ ለተቆሙበት የትግል አቅጣጫ የተሰዉበት ነበር። ያኔ የኦሮሞ የነጻነት ሂደት መስቀለኛ መንገድ ላይ በነበረበት ጊዜ ከፊውዳል መንግስቱ ውድቀት በኋላ በሀገሪቷ ውስጥ ደርግ እንደ አሁኑ መንግስት የህዝቡን ጥያቄ እኔ መላሽ ብሎ ከመንግስት ውስጥ የወጣበት ሰዓት ሌሎች ደግሞ አዲሷን ኢትዮጵያ ለመገንባት ጥረት ሲያደርጉ የነበሩ ሌሎች እንደነ ኃይሌ ፊዳ አይነቶቹ የተሰዉበት እና በዛች ሀገር ውስጥ የህዝቦች የነጻነት ትግል አብራክ የወጣበት ሰዓት እና የህዝቦች ትግል መስቀለኛ መንገድ በተለይ የኦሮሞ ህዝብ የነጻነት ትግል መስቀለኛ መንገድ ባለበት በሆነበት አኳኋን ነበረ ጀግኖቹ የተሰዉት። ይመሳሰላል አሁን ካለንበት የነጻነት ሂደቱን የፖለቲካ ሽግግር ሂደቱ ውስጥ የኦሮሞ የትግል ሂደቱ ከዛ ከነበረው ከዛሬ ከ40 ዓመት በፊት ከነበረው ጋር ተመሳሳይነት አለው። እሱ ለየት ያደርገዋል። በአንድ አይነት ሲቹዌሽን ነው ያንን የኦሮሞ ጀግኖች ቀን እንዲከበር ሲወሰን ሁለት መሪ ይዞ ነው። አንደኛው የተሰዉትን ጓዶች ማስታወስ፣ ሁለተኛው ደግሞ ጓዶቹ የተሰዉበት የኦሮሞ ጀግኖች የተሰዉበትን ዓላማ ከግብ ለማድረስ አንግቦ ለመነሳት እነሱ ያንን ቃለ መሐላን በማደስ ሁሌ የሚታወስበት ነውና በዚህም ዓመት ያ ያስፈልገናል እና ተመሳሳይነት ያለው መሆኑ ነው። ሌላኛው ለየት የሚያደርገው በተለይ የኦሮሞ ነጻነት ግንባር በተለያዩ በግንባር ባሉት የጦሩ አመራሮች እንደም የጦሩ አባላት
በድርጅቱ መዋቅር ውስጥ በውጭ ሀገር አካባቢ ነበር ሲከበር የነበረው ለመጀመሪያ ጊዜ ካለፉት 40 ዓመታት ለመጀመሪያ ጊዜ በኦሮሚያ ውስጥ በአምቦ ከተማ በተለይ አምቦ የምትታወቅበት ዋነኛው ነገር በህዝባዊ እንቅስቃሴ አብራክ የሆነና የኦሮሞ የነጻነት ሂደት ውስጥ ጉልህ ሚና በነበረ ታሪካዊ ሂደት ባላት ከተማ ውስጥ ለመጀመሪያ ጊዜ መከበሩ ነው። በተለይ እኛም ሀገር ውስጥ ያለን እናስታውሳለን በኦሮሞ ነጻነት ድርጅት ደጋፊዎችና በኦነግ ሴል በድብቅ ነበረ ሻማ ያበራን ጀግኖችን ቀን እናስታውሰው። አሁን ግን በይፋና በገሃድ ህብረተሰቡ በኦሮሚያ ምድር የጀግኖቹን ያስታወሰበት ሁኔታ ነው ያለና ጠቅላላ አድርጌ ሳነሳ በተለይ በውጭ ሀገርም በኦነግ አደረጃጀት በተለያዩ ቦታዎች ላይ በሀገር ውስጥና በዋናነት ደግሞ በአምቦ ከተማ ይሄ በዓል ተከብሮ ነው የዋለው። አከባብሩን ሂደት ስናይ የኦሮሞ ጀግኖች የተሰዉበትን ዓላማ ይዘን ዓላማቸው ከግብ እስኪደርስ ድረስ ለወደፊትም በአንድ ቃል አንድ ሆነን ለኦሮሞ ነጻነት ትግል በአንድ ላይ እንታገላለን የሚል መልእክት ያለውና የኦሮሞ ነጻነት ሂደትን መስቀለኛ መንገድ ላይ ስላለ ይህንን ወደ ተሻለ ለመውሰድ የተሰዉትን ጓዶች ለተሰዉበት ዓላማ ያስታወስን መታገል አለብን የሚል መልእክት ጠቅለል ባለ በህብረተሰቡ ዘንድ መተላለፉ ከሌሎች ጊዜ ስናከብር ከነበረበት በዓላት ለየት ያደርገዋል ብዬ ነው እኔ በደፈናው ማየው። በጣም ጥሩ። አዎ ጀግኖች የኦሮሞ አባትና እናቶች እንዲሁም ወጣቶች ቄሮዎች ቀሬዎች ለትግሉ መስዋዕትነት የከፈሉበትን በየአመቱ እየተከበረ ለዘላለም የኦሮሞ ህዝብ በዛ ምድር ላይ እስካለ ይቀጥላል። በጣም አመሰግናለሁ። ሰፋ አድርገህ ነው የተነተንክልኝ። በነገራችን ላይ አድማጮቼ የኦሮሞ ነጻነት ግንባር በአምቦ ከተማ ያከበረው በተለይ አባላቶቹ ብቻ ሳይሆኑ መላው የኦሮሞ ህዝብ እንዲሁም የብሔር ብሔረሰቦች በክብር ተጠርተው ከተማው በደመቀ ሁኔታ በሚሊዮን የሚቆጠር በስቴዲየም ውስጥ ነው የተከበረው። ምናልባትም እንግዲህ ራጂ አንተም በኦኤንን ዘገባ በሰፊው ለአድማጮች አሳይታል ብዬ አስባለሁ። አመሰግናለሁ። እስቲ ወደ ሰሞኑ ደግሞ ትርክት እንግባና አዴፓ ወይም ኦፒዲዮ የስልጣን ሽግሽግ አድርገዋል። ያው እንደሰማው አንተም በቅርበት እንደምትከታተለው እንደ ጋዜጠኛ ያንን ተከትሎ አቶ ለማ መገርሳ ከስልጣናቸው ተነስተው ወደ መከላከያ ሚኒስቴር ሲሄዱ አቶ ሽመልስ አብዲሳ ደግሞ በምክትል በሚል ነው እንግዲህ የኦሮሚያ ምክትል ሆነው ተሽመዋል። ያንን ግን ተከትሎ አቶ ለማ መገርሳ ወደ መከላከያ መሄድ በጣም በርካታ ሰዎች ተገርመዋል። ያንን ተከትሎ አዴፓ ውስጥ ችግር መኖሩን ያመላክታል ይላሉ አንዳንዶቹ። ሌሎቹ ደግሞ ይሄንን ስልጣን ወደ አንድ ቦታ እየተጠቃለለ ሄዷል፣ ወደ አንድ ግለሰብ ሄዷል ብለውም ያምናሉ። ያንተ እይታ ምንድን ነው? ጥሩ ታዲዮስ፣ መጀመሪያ ጥያቄ ላይ ማክለው ምናልባት ያንድ የረሳሁት ነገር አለ ብዬ ማስበው የኦሮሞ የጀግኖች ቀን በድርጅትና በደጋፊዎች ብቻ ሳይሆን በኦሮሞ ዘንድ የአንድ ድርጅት ወይም ደግሞ በጀመራ የነበረው ፐርሰፕሽን ተቀይሮ እንደ የኦሮሞ ጀግና የተሰዋበት ተብሎ መተወሱ ያምቦ ለየት ያደርገዋል። አንተን መጥተዋል። ምናልባት የስልጣን ሽግሽግ ሲነሳ በኢህአዴግ ውስጥ በኢህአዴግ እህትማማች ድርጅቶችና በኢህአዴግ ውስጥ ወደኋላ መለስ ብለን ማየቱ የሚበጅ ይመስለኛል። ሁል ጊዜ ኢህአዴግ በውጥረት በተያዘበት ጊዜ ውስጥ ወይ ደግሞ ለውጥ አመት ወይ ደግሞ በአንድ ዓላማ ላይ የሆነ ለውጥን ለማምጣት በጣሩ ጊዜ ወይ ደግሞ ለራሳቸው ውጥረት ውስጥ በገቡበት ጊዜ የስልጣን ሽኩቻ ባለበት ጊዜ ሁል ጊዜ ኢህአዴግ ውስጥ ሽግሽግ ይደረጋል። ውሃት የምታስታውስ ከሆነ በዘጠናዎቹ መጀመሪያ ላይ እነስዬ ሲወጡ ውሃት አጣብቂኝ ውስጥ ገብታ ነበር ለራሷ።
የዋሃት አካሄድ ችግር ስለነበረበት የህትማማች ድርጅቶችን ኢህአዴግን ሌሎቹን በታች አድርጎ መንቀሳቀሱ ዙሪያ ላይ ለውጥ ያስፈልጋታል፣ ታድሶ ያስፈልገዋል ኢህአዴግ በሚል ዙሪያ ዋሃት አጣብቂኝ ውስጥ ስትገባ እንደዚሁ ነበር ሽግሽግ የተደረገው ሽግሽግ ከፌደራሉ ኃይል መለስና የተወሰነውን ኃይል አስቀርተው ሌሎቹ ደግሞ ወደ ትግራይ ክልል ተመልሰው ከጦሩ መጥተው እንዲያረጋጉ ተደርጓል። አብዮታዊ ዲሞክራሲንም ሲያደርጉ ኦህዴድ ለምሳሌ ከጫካ የመጣው ኃይል ያልተማረ ኃይል ነው እየመራ ያለውና የከተሜውን አሁን በዋት ውስጥ እንዳለው ዲጂታል እና አናሎግ ቲፒኤልኤፍ እንደሚባለው ከጫካ የመጣው ያልተማረው ኃይል የሚባለውና የዋሃት ጀሌ ተብሎ የሚፈረጀው ኃይል ስለበዛ ሌላኛው ኃይል መምጣት አለበት ተብሎ እነ ኩማ ተባረው እነ ጁነዲን ወደ ስልጣን መጡ። ያንን ህዝባዊ ጥያቄ ስላየለ እንደገና ደግሞ ከ2005 ምርጫ በኋላ እንደገና የታማኝ የሆነው ኃይል መጥቶ ድርጅታዊ አሰራር ያስፈልገናል በማለት እንደገና ደግሞ እና አባዱላ ከጦሩ ወደ ስልጣን እንዲመጡ ተደርጓል። በቢሃደን ውስጥም ተመሳሳይ የሆነ ሂደት ነው ሲደረግ የነበረው። ዋሃት ውስጥም ህትማማች ድርጅቶች ውስጥ ሲደረግ የነበረ ነው ማለት ነው። ግን እኮ ራጂ እዚህ ጋር አንድ ጊዜ ግን እኮ ራጂ በየሶስት ወሩ ሆነ የአዴፓ ወይም የኦፒዲዮ የስልጣን ሽግሽግ አሁንማ በየሶስት ወሩ ሁሉ ሆኗል የሚሉ አሉ። የአብይ መንግስት ከመጣ 1 አመቱ ነው። በጣም በርካታ ሰው ምናልባት በስልጣን ላይ ያሉ ወደ አምባሳደርነት ከአምባሳደርነት ደግሞ ወደ የፖለቲካ አደረጃጀት የተመለሱም ሰዎች አሉ ይባላል። ግን ይሄ አሁን የበፊቱ የህትማማቾች ድርጅቶች የኢህአዴግን አይደለም። እኔ እንኳን ኮንሰንትሬት አድርጌ መናገር የፈለኩት የኦዴፓን በሚመለከት ብቻ ነው። ምክንያቱ ምንድን ነው? የአቶ ለማ መገርሳ ወደሱ ለመምጣት ከስር ብንነሳ አድማጮቻችን ግንዛቤ እንዲያገኙ ብዬ ነው። መልካም እና ስለዚህ ኦዴፓ ውስጥ የስልጣን ሽግሽጉ እያየለ የሚመጣው ውጥረት በሚሰፍንበት ጊዜ ነው የሚለውን ለማንሳት ፈልጌ ነው። ባለፉት 1 አመታት ለውጡን ኢህአዴግ እንመራለን ብለው የዋሃትን የበላይነት ካከሸፉ በኋላ ኢህአዴግና ኦዴፓና አዴፓ ተመልሰው ከ1 አመት በኋላ የዋሃት የበላይነት ሲከስም የውስጥ ችግር ነው የመጣባቸው። ከአብራክ የመጣ የውስጥ ችግር ነው የመጣባቸው። ያ ነው ለውጡ ሽግሽጉን በየ3 ወሩ በየ2 ወሩ ሊያስደርግ የቻለው። ያ እንዴት መጣ? የኦዴፓን ብቻ ነጥለን ብናይ የኦዴፓ ችግር የውስጥ ችግር የተጀመረው የኢህአዴግ ስብሰባ አድርገው 17 ቀን ስብሰባ አድርገው የዋሃትን የበላይነት አስወግደው የፖለቲካ ምህዳርን ማስፋት አለብን የሚሉት 8 እና 9 ወራት ላይ የተደረጉ ሂደቶች ላይ ትንሽ የተረጋጋ ነበረ። ከዛም በኋላ ግን ኦዴፓ ውስጥ የመጣው የውስጥ ችግር የተጀመረው ጅማ ላይ ካደረጉት የድርጅቱ ጉባኤ በኋላ ነው። ጅማ ላይ በተደረገው የድርጅቱ ጉባኤ ላይ ኦህዴድ ስሙን ቀይሮ ኦዴፓ በሆነበት ማግስት እዛ ላይ የተነሱት ጥያቄዎች በተለይ አቶ ለማ መገርሳ ላይ የተነሱ ጥያቄዎች ለማና መሰሎቹ ለውጡን እንመራለን የሚሉት ላይ የተነሱ ጥያቄዎች አሉ። የውስጥ ምንጮች እንደሚያሳዩት ከሆነ እኔ እናንተም ሀገር ቤት ነበርን፣ በቅርበት ኢንፎርሜሽን ስናገኝ ነበር። በጅማ ግምገማ ላይ ድርጅታዊ ግምገማ ላይ የተደረጉት ምንድን ናቸው? ኦዴፓ ጥያቄ ውስጥ ገብቷል። ኦነግና ሌሎች ተቃዋሚዎች ሀገር ቤት ውስጥ ከገቡ የፖለቲካ ምህዳር እናሰፋለን፣ ካምፖችን እናደርጋለን በማለት የስትራቴጂካዊና ቴክኒካዊ የሆኑ አጋርነቶችን በምናደርግበት ሂደት ውስጥ የኦዴፓ ህልውና ጥያቄ ውስጥ ስለገባ ሌሎችን ድርጅቶች በምናኳን ማዳከም አለብን በሚለው ሂደት ውስጥ ልዩነቶች ተፈጥረዋል። አሁን ወደ ስልጣን የሚመጡት እና አዲሱ አረጋን ጨምሮ ከስልጣን የወረዱት እና ለሙ ሲሜን ጨምሮ ጽንፈኛ የሆነ አካሄድን በሌሎች የኦሮሞ ድርጅቶች ላይ አቋም ይዘው ይሄዳሉ። ለማና ሌሎቹ ደግሞ ተቻችሎ መሄድ የሚል ሩል ላይ የያዙት አቋም አለ። ያ ሲያሻክር የመጣ ልዩነትን ኦዴፓ ውስጥ ቀርጿል። ሌላኛው ደግሞ አካባቢውነት በኦዴፓ ውስጥ ሰፍኗል። ናኑማ የምንለው ማለት ነው።
በአንድ ወገንተኝነት ወደ ሌላ ፕሬዝዳንት በሆነ ቁጥር ካቢኔው ከአንድ አኳኋን አንድ ተመሳሳይ ነው የኦሮሞ ሪጂናል ባላንስ ያላማከለ ሂደት ነው የሚካሄደው በዛ ዙሪያም ሽኩቻ ነበረ ሌላኛው በዚህ ላይ ደግሞ ጨው የነሰነሰበት ተቃዋሚ ሆኖ የገባው ከኦዴፓ ጋር አጋር የሆነው ኃይል ውጪ ያለው ንትርኩን ይዞም ስለገባ የውስጥ አደረጃጀት ሂደት ውስጥ ችግርን ፈጥሯል ሌላኛው ደግሞ ሰፊ የሆነ ህብረተሰባዊነት ያለው ድርጅታዊ ግራውንድ ያለው መሆኑ ኦነግ ስጋት ስለጣለባቸው ከስጋቱ ለመዳን የሚጠቀሙበት ቴክኒኮች ውስጣቸው ውስጥ እምነት እንዳይመጣ አድርጓቸዋል ማለት ነው ከዚህ የተነሳ ነው ሽግሽጉ መንስኤው ሽግሽጉን እንዴት ታያዋለህ ለምትለኝ ደግሞ ምናልባት ሰዎች ወደ ፌደራል የሚሄዱበትና ሰዎች ወደ አምባሳደርነት የሚሄዱበት ሁለቱ የታወቁ ናቸው ከህዝብ ዘንድ ተወዳጅነትን በህዝብ ዘንድ ይወን ደግሞ ለውጥ ድርጅቱ የሚፈልገውን አይነት አካሄድ መሄድ የማይፈልግ ማንኛውም ሰው ሁሉ ጊዜ የሚሾመው በፌደራል ደረጃ ነው ለምን ከህዝብ ይልቃል አምባሳደር ነው የሚሆነው ይሄ የታወቀ ነው በዚህ ሂደት ምናልባት ብዙ ተብሏል እኔ በበኩሌ አሁን አቶ ለማ ወደ ፌደራል መሄድ ለኦዴፓም ለኦሮሞ ህዝብም አይደለም ለዛች ሀገርም ጥቅም የለው ለምን እኚህ ሰውዬ ብዙ ያጠፉት አንዳንድ የሚኮነኑት ችግሮች ይኖራሉ የውስጥ አሰራር ችግር ግን የተሻለ ህዝባዊ የሆነ ሂደት ህብረተሰቡ እምነት የጣለበት ትናንትና ለውጥ የለም ለውጡ ወደ ኋላ መጣበታለሁ ምናልባት የለውጥ ሂደቱ ዊሊንግ እንዲኖር ያደረገ የለውጥ ሂደቱንም የመራ አካል ስለሆነ አቶ ለማ ወደዛ ጋር መሄድ እኔ በመከላከያ ሚኒስቴር ሆኖ የሚያዘው ታማጆር ሹሙ ነው የኢዛዛዦች አሉ መከላከያ ሚኒስቴር ሆኖ ምንም የተሻለ ነገር ይሰራል የሚል የለኝም ሂዶ ወንበር ከማሞቅ ውጪ ቁጭ በል ከማለት ውጪ ዞር በልልኝ ወይ ደግሞ ሂጂልኝ ኳስ ስትጫወት ኳስ አንተ ጋር ከደረሰ አንተ ላይ ጠፋ እንዳይባል ብቻ ሂጂልኝ የምትላት ምትአለ ወደ ምትወረውራት ወደ ሆነው ቦታ እና እንደዛ ነው የተደረጉት ከዚህ ጋር ተያያዥነት ያላቸው ለምሳሌ ኦሮሚያ ውስጥ ከህብረተሰቡ ጋር ቀርቦ በመስራት የተሻለ ለውጥን ያሳዩት ለምሳሌ ወይዘሮ ጠይባ የምዕራብ አርሲ ላይ የሰራችው ከህብረተሰቡ ዘንድ ወይዘሮ አዳነች አዳማ ላይ የሰራችው በአይናችን ያየነው ለውጦች እንደነ ጫልቱ ሳኒ የተለያዩ እኚህ ሰዎች ህብረተሰቡ ጋር በቁርኝነት ቀርቦ መስራት ለውጡን ማፋጠን ህብረተሰቡ ዘንድ እምነት ይሄ እዚህ መንግስት ላይ እምነት የለው ህብረተሰቡ ያንን እንኳን ኦዴፓ እምነት እንዲያጣ አስደርገውታል ይሄንን ስናይ ውጤት ተኮር የሆነ ሽግሽግ ሳይሆን የውስጥ ሽኩቻን ያዘለ ሽግሽግ ነው የተደረገው ማለት ነው ወይዘሮ ጠይባ ዛሬ ህብረተሰቡ ዘንድ ሆነው ብዙ ነገር ማድረግ ሲችሉ አቶ ለማ እንደዚህ በተለይ ደግሞ ይሄ ለውጥ ፍራጃይል ነው ኦሮሚያ ላይ ሌሎች ክልሎች ላይ ትንሽ እየተረጋጋ ይመስላል ለውጡ ኦሮሚያ ላይ ፍራጃይል ነው ለምሳሌ ለውጥ አለ የሚለውም ስጋት ውስጥ ነው ያለው እኔ በበኩሌ ለውጡ መሰረታዊ የሆነ ወይ ደግሞ ሰስቴነብል የሚሆን ለውጥ አይደለም የኮስሞቲክ ለውጥ ነው የታየው ያንን ሰስቴነብል ሳያደርጉ ለውጡ መሰረታዊ ሳያደርጉ ፕሬዝዳንቱ ከዛ መነሳታቸው ጥቅም የለው ምናልባት አቶ ሽመልስ በመሾማቸው ሂደቱ ራሱ ተንኮል እንዳለበት የሚያሳይ አንዳንድ ነገሮች አሉ አንደኛ የጨፌ አባል ሆነው ያሉ በምክትል ፕሬዝዳንትነት መሾማቸው የሙከራ ይመስላል ህብረተሰቡ ፍራጃል የሆነ ፖለቲካ ሂደት እየተካሄደ ባለበት የሙከራ ሰዓት የምታደርግበት አይደለም ኢህአዴግ አንድ የሚያምናት ነገር አለችው መተካካት የሚባል መለስ ይዞት ያልሞተው አንድ ባህሪ ያላቸው መተካካት ይባላል ከስር የመለስ ሌጋሲ መሆኑ ነው እና እሷን ለመጠቀም ሲሉ መተካካት ግን የሚሆነው ብስለት ባለው ነው ባውን ፍራጃል በሆነበት ፖለቲካው የኦሮሞ ነጻነት ግንባር ጋር ያላቸው ሽኩቻ አለ ኦዴፓ ህብረተሰቡ በኦሮሚያ ውስጥ የድንበር ግጭት አለ እስካሁን ድረስ ህይወት ይጠፋል በኮማንድ ፖስት ነው አገሪቷ እየተዳደረች ያለችው ከምዕራብ ኦሮሚያና ደቡብ ኦሮሚያ ላይ ይሄን ሁሉ ስታይ የውጥ መሳሪያ ዝውውሮች ክልሎች ከክልሎች ጋር ያላቸው ግንኙነት በሻከረበት ህብረተሰቡ በኢኮኖሚ በወደቀበት ሰዓት መረጋጋት በሌለበት ሰዓት
የፖለቲካ ምህዳሩንም እናስፋለን ብሎ ወደ ሀገር ቤት የገቡ ድርጅቶችንም አመራሩን እያሰሩ የደህንነት ኃይሉ ከውሃት እጅ ይውጣ እንጂ የትናንት ስርዓት ናፋቂ እጅ ወድቆ የኢትዮጵያ አንድነት የማይጠበቅበት ፌዴራሊዝሙ ጥያቄ ውስጥ እንዲገባ እያደረጉ ባለበት ሰዓት ውስጥ ይህንን ማድረጋቸው ችግር ነው። ሁለተኛው ደግሞ ምናልባት ፕሬዚዳንቱ ብቻ ሳይሆኑ የክልሉን የስራ ሂደት እየመራ ያለው የኦዴፓ ጽሕፈት ቤት ነው። ድርጅታዊና መንግስታዊ የሆኑ አካሄዶች ባልተለዩበት መዋቅሩ የታችኛው መዋቅር ፈርሶ ባለበት መዋቅሩ እንደገና መገንባት እንደሚፈልግበት እኔ ምዕራብ ኦሮሚያ ላይ ተንቀሳቅሼ ያያለሁ። መዋቅሩ ዜሮ ነው ማለት ይቻላል። በቀበሌ ላይ በሌሎች ላይ ላይኛው አካል ብቻ ነው ስለለውጥ የሚያወራው። በዚህ ሂደት ውስጥ ይሄን ማድረጋቸው እኔ ስለእውነቱ ምናልባት ድንጋይ የሚወረወረው በድርጅቱ ብቻ አይደለም፣ ጠቅላይ ሚኒስትሩ እጃቸው እንዳለበት ነው የሚነሳውና ከባድ ስህተት ነው ብዬ ነው ማስበው። አሁንም ሰከን ብለው ራሳቸውን አይተው ኦዴፓ ይሄንን የሽኩቻውን ወደ እውነተኛ ለውጥ ይዞ ሌሎችንም ያቀፈ ላለማድረጋቸው የሚያሳዝን ነው። ሌላኛው የገቡት ተቃዋሚዎችም ሌሎቹ ወነገ ለራሱ ችሎ የሚንቀሳቀስ ድርጅት አለ። ሌሎቹ ደግሞ ከኦዴፓ ጋር አብረን እንሰራለን ያሉ አሉ። እሱ ላይ በኋላ እንመጣበታለን። ራጂ ጥያቄ ያለኝ እሱ ላይ በኋላ እንመጣበታለን። እስቲ ከዚሁ ጋር ተከትሎ ለምሳሌ ከዚሁ ከስልጣን ሽግሽግ በኋላ መቼም አንተም ሰምተዋል፣ በጣም አስነዋሪና አሸማቃቂ ቃላት በዚሁ በአምቦ ከተማ ኦሮማራ በሚባል ስብሰባ ላይ አቶ አዲሱ አረጋ የተናገሩት ነው። ከፍተኛ የሆነ ቁጣ ቀስቅሷል ኦሮሚያ ውስጥ። ወጣቶች ትላንትና እንኳን የተለያዩ ከተሞች ወጥተው እየታፈሱም ይገኛሉ፣ የኦሮሞ ወጣቶች ማለቴ ነው። እሱም ንግግራቸው ምንድነው የአኖሌ ጨለንቆ ሐውልት ጉዳይ የውሸት ትውፊት ነው ብለው ተናግረው ነበረ። ወዲያውኑ ደግሞ ወጥተው ተሳስቻለሁ የሚል ቃል ተጠቅመው በተለያዩ ሚዲያዎች ላይ ይቅርታ መጠየቃቸው ይታወሳል። ለመሆኑ ግን ከዚህ ሽግሽግ በኋላ የአኖሌ ነገር እዛ ላይ ማንሳቱ ማንን ለማስደሰት ነው? በሁለተኛ ደረጃ መቼም እንግዲህ አኖሌ ላይ ጡትና እጅ መቆረጡ ምንም የልጅ ልጆች ወይም የተቆረጡት ልጆች አሁን እየወጡ እየተናገሩ ነው። ቪዲዮዎች አሉ፣ የተለያዩ ነገሮችም ሲናገሩ ሰምተናል። ሌላው ኦፒዲዮ ራሱ ነው ይሄ ነገር ይገባል ብሎ በርካታ ገንዘብ ፈሶበት ሐውልት የተሰራ። ሐውልት ሲሰራ አለ ጥናት ነው የተሰራው። ይሄ ነገርስ አሁንም አዲሱ አረጋ ወጥቶ መናገሩ በከፍተኛ ሁኔታ ችግሮች መኖሩን አያመላክቱም ብለህ ታስባለህ ራጂ? አዲሱ አረጋ ምናልባት የታሪክ ስህተት ነው የሰሩት። ምንድነው እዚህ ጋር የሚያሳየን? አሁን በስልጣን ሽግሽጉ ሂደት ውስጥ የክልሉን ድርጅት ይመራል የሚባል አንኳር ቁንጮ የሆነ ስልጣን የተሰጠው ሰውዬ ነው። ምናልባት አንተ እንዳነሳኸው የኦሮ አማራ ትስስር የህዝብ ለህዝብ ትስስር አይደለም፣ የድርጅት ለድርጅት ትስስር ነው። የድርጅት ለድርጅት ትስስራቸው ደግሞ ውሃትን ሁለቱም አሽከር ስለነበሩ አዴፓና ኦዴፓ የውሃት ስራ አስፈጻሚ ስለነበሩ ውሃትን ለመጣል አንድ ላይ መምጣት አለባቸው። ግድ አቶ ለማን ብለዋል። ችግር ነው አንድ ላይ ያመጣቸው፣ አካይ ነው አንድ ላይ ያመጣቸው። እሱ ማድረጋቸው ጥሩ ነው። የድርጅታዊ የሆነ ትስስራቸውን ደግሞ ወደ ህዝባዊ ትስስር መቀየር የሚችሉት ቀስ በቀስ ይሄ ህብረተሰብ እንደ ህዝብ ችግር የለውም። የኦሮሞ ህዝብና የአማራ ህዝብ እንደ ህብረተሰብ ችግር የለውም። ጥላቻም የለውም፣ ጠላትነትም የለውም። መደባዊ የሆነ ጭቆና ነበር ሲደረግ የነበረው። መደባዊ የሆነ ጭቆናዎች ደግሞ ፐርሰፕሽኖች አሉ። የስርዓት ያደረገውን ህብረተሰብ እንዳደረገው አድርጎ መውሰድ አለ ፐርሰፕሽን። የዛሬን ደግሞ ለውጥን ለማምጣት የምንሻ ከሆነ ትናንት የነበረውን ታሪክ ልንማርበት ይገባል። ስለዚህ የህዝብ ለህዝብ ሳይሆን ኦሮ አማራነቱ ራሱ ድርጅት ለድርጅት ነው። ይሄ ነው የተዋህደ አንድ ላይ የተቀላቀለ አካሄድ ስለሆነ ነው። የህዝብ ለህዝብ አካሄድ ከሆነ
የህዝብ ለህዝብ አካሄድን ለማድረግ ህብረተሰቡን አቀፍ የሆነ ስር ሰደድ የሆነ ለውጥን ህዝብ ለህዝብ ግንኙነትን ማድረግ ያስፈልጋል። በዚህ ሂደት ላይ ምናልባት ኦዴፓ እንደለመደው ታሪኩን እያጎደፈም ስለመጣ እንደዛም ስለተፈጠረ ካፈጣጠሩ ታሪክን እያጎደፈ ሌላውን ሊያስደስት ነው ያለ የተደረገው። እሱም የሚጋጭ ነገር ነው። ኦህዴድ ራሱ ነው አኖሌ ላይ ጨለንቆ ላይ ጥቃት መድረሱን አምኖ የሰማዕታት ሐውልት ያደረገው ማለት ነው። ይሄንን እንደገና መልሶ በዚህ ማቋም ማንሳቱ ያ ብቻ አይደለም። በኦሮሞ ህዝብ ዘንድ ውለታ ያላቸው እና ከስርዓት ጀምሮ ከዛሬ 50 ዓመታት 100 ዓመታት ኢትዮጵያ ስትመሰረት ጀምሮ ሲጻፉ የነበሩት ታሪኮች እውነተኛ ያልሆኑ ታሪኮችና ለውጥን ሊያመጡ የማይችሉ ናቸውና አንድ ደራሲ ከኢትዮጵያ ከኦሮሞ ህዝብ ውለታ ያለው በኦሮሚያ ተወልዶ ያደገ ብዙ ከኦሮሞ ህዝብ ውለታ ያለው ደራሲ ኤግዛምፕል በማንሳት የሌላውን ኃይል ለማስደሰት ይህን ማንሳቱ በጣም የታሪክ ተጠያቂ ነው የሚያደርገው። እኔ እንደኔ አመለካከት እንኳንም ተናገረ ለምን ምን አይነት ባህሪና ምን አይነት ፍላጎት ይዞ ኦዴፓ እንደሚንቀሳቀስ የኦሮሞ ህዝብ አይቷል። ያን ነው ከነሱ እስከ ኤክስፐክት የምናደርገው ማለት ነው። ስለዚህ እዛ ዙሪያ ላይ ምናልባት የህዝብ ለህዝብ ግንኙነት ካስፈለገ የኦሮሞ ህዝብ የአማራውም ህዝብ እንደ ህዝብ ጠላትነት የለውም፣ ወዳጅነት እንጂ አብሮ የሚኖር ስር ሰደድ የሆነ ግንኙነት ያለው ነው። ግን ስርዓቶች ያደረጉትን ጥፋቶች እንደ ህብረተሰብ ማንንም የሚፈርጅ አይደለም። ስርዓቶች ያደመጡትን ቁስል ግን እንደ ታሪክ ተይዞ ነገ እንዳይደገም ከሱ ተምረን ነው ማድረግ ያለብን። ምናልባት የቡርቃ ዝምታን ሳናነብ ነው እኛ አኖሌ ላይ አያቶቻችን ጡታቸው መቆረጣቸውን አንድ አርሲ ሄደህ የአርሲ ወጣት ብትጠይቅ የቡርቃ ዝምታን አንብቦ አይደለም ቀድማ አያቱ የደረሰባቸውን በአፈ ታሪክና በእይታም እድሜ ያላቸው ሰዎች እስካሁን ያሉ አሉ በዛ ጦርነት የተሳተፉት ማለት ነው። እነ በከርዋሬ ላይ ያን ሁሉ ጥቃት ሲደርስ ጨለንቆ የቀድማ አያቱ ማለት ነው። ስለዚህ ያ መነሻ ሊሆን አይችልም። ያ አይደለም ህዝቡ መሀል ያለውን የሻከረ ግንኙነት ያመጣው። ደራሲው እንዳውም ከኛ ውለታ አለው። ምናልባት እኔ ተስፋዬ ገብረአብን ታሪካዊ በሆነ ቦታ ነው ለመጀመሪያ ጊዜ ያገኘሁት። በደርግ ውድቀት ውስጥ በጣም ታሪካዊ የሆነ ቦታ የሚታወቁት የደርግ ብዙ ሰው ያጣበትና የተሸነፈበት ትላልቅ ግንባር ከሚባሉት የናቅፋና የአፋ ቤት ላይ ናዶ ኢዝ የተመታበት ነውና አፋ ቤት ላይ ነበር የኦሮሞ ነጻነት ግንባር 4ኛ ጉባኤ ላይ አንድ በፌስቡክ የሚዞር ቪዲዮ አይተህ ከሆነ ተስፋዬ ገብረአብ የተናገረው እኔ ነኝ አጋጣሚ ነው እነዛ ተገኝቼ የቀረጽኩትና ተስፋዬን አናግሬው ነበር የቢሾፍቱ አስተዳደጉንና ስለ ቡርቃ ዝምታና ሌላ መጽሐፎችንና ብዙ የቡርቃ ዝምታዎችን የተጻፉበት ሂደቶች ተስፋዬን ጀግና ሊያስብሉት የሚችሉት ናቸው። ኢህአዴግ ውስጥ ሆኖ በዛች ውጥረት ውስጥ አገር ቤት አሳትሞ ያንን መጽሐፍ የታሪክ የትናንትን ታሪክ እንድንማርበት ብዙዎች ታሪኮች የተነካኩበት ነው። ስላኖሌ ብቻ አይደለም የኦህዴድ አደርባይነትም መጽሐፍ ውስጥ አለ። በደንብ ላነበበ ሰው ምን አይነት ኦሮሞ ካምፕ ውስጥ ያሉት ልዩነቶችም የነሌንጮ ስምንም ያነሳቸው እውነተኛ የሆኑ ታሪኮች አሉበት። አንድ ደራሲ ደግሞ አንድን ጉዳይ ሲገልጸው በሚገባው መልኩ ነውና የሚረዳው በሚገባው መልኩ ስለተረዳው ምናልባት አዲሱ የተረዳው ሳያነበውም ብቻ የተባለውን ስለተረዳ ይመስለኛልና ከኦሮሞ ህዝብ ውለታ ያለው ደራሲ ነው እንጂ ሊኮነንበት የሚገባ አይደለም። በደፈናው ምናልባት የኦሮሞ ህዝብ የዋህ ነው፣ ግን ይቅርታ ያደርጋል እንጂ የሚረሳ አይመስለኝም። ስለዚህ በዛ ሂደት ውስጥ ይሄ መነሳት የማይገባው ፈጽሞ ግን ማንሳታቸውን በሌላኛው በኩል ኦዴፓ ለኦሮሞ ህዝብ ታሪክ ምንም አይነት ትኩረት የማይሰጥና ይህንን ህብረተሰብ ባገኘ አጋጣሚ
አሳልፎ የራሱን ስልጣን ማቆያ ሂደት ብቻ የሚጠቀም መሆኑን ያሳያል ብዬ ነው ማስበው ነው በበኩሌ። መልካም እስቲ እንግዲህ በሰፊው ደግሞ እንመለስበታለን ከሌሎች እንግዶቼ ጋራ ከዚሁ ሳንወጣ ግን የአብይ መንግስት ቃል የገባውን አንድም ነገር እንግዲህ ተግባራዊ ያደረገ አይደለም። ቅድም እንዳነሳ ነው የተለያዩ ሰዎች ይሾማሉ በሹም ሽረት ብቻ ነው እንግዲህ አንድ አመቱን የቀጠለው። መቼም ፍሮም ዴይ ዋን የመጀመሪያው ቀን ኢናጉሬሽን ቀን የተናገሩት ዶክተር አብይ አህመድ ምንም አይነት ተግባራዊ አላደረጉም ይባላል። እንደውም ደግሞ ቀስ በቀስ ቅድም ጠቃቅሰዋል ግን ቀስ በቀስ ስልጣን እየተቀለሉ እየወሰዱ ነው። እንደውም ከዚህም በፊት እሳቸው ቃል በቃል የተናገሩት ህዝቡ ከፈለገ ይሄ ፌዴራሊዝሙም አያስፈልግም ወደ አንድ ወጥ ፕሬዚደንሻል ሲስተም ይወስዱናል ብሎ ህዝቡ ስጋት ላይ ነው ያለው። ስለዚህ ጉዳይ ምን ትላለህ? ለምሳሌ የፍንፍኔ ጉዳይ አልተመለሰም። የፍንፍኔ ልዩ ጥቅም ነው የሚባለው ግን የኦሮሞ ህዝብ ፍንፍኔ እምብርት ከተማ ናት፣ የአፍሪካ መዲና፣ የብሔር ብሔረሰቦች መቀመጫ ናት ብሎ ነው የሚያስበው። እሱም ራሱ አልተመለሰም። ምንም ነገር የሰሩት ነገር የለም። ምርጫ በጊዜው እናካሄዳለን ብለው ነበር፣ እሱም አልተመለሰም። በርካታ ነገሮች ምንም የተመለሱ ነገሮች የሉም። ግን ከዶክተር አብይ የሚሰማው አሁንም እንደመር ነው። ይሄ ደግሞ እስከ መቼ ይቀጥላል? እንግዲህ አሁን አዲሶቹ ሸዋሚዎች እንኳን እንግዲህ እንደመራለንን ነገር አፍርሰው ሌላ ነገር ትርክት እየነገሩን ነው የሚመጡት። ሆምወርክ እየሰጡት ነው ለህዝቡና የአብይ አሁን ስልጣን እያደራጁ መምጣት እውነት ቅድሚያ እንደተናገሩት ከአመት በፊት ያንን የፌዴራሊዝም ጉዳይ አፍርሰው ወደ አንድ ወጥ ክፍለ ሀገር ወይ የድሮን የክፍለ ሀገር ጉዳይ መልሰው እንደገና ተግባራዊ ለማድረግ እየጣሩ ያሉ ይመስላል ራጂ? የሚያስመስሉ ሂደቶች ይኖራሉ። አንደኛ ለውጥ አለ ለሚሉት ምናልባት ወደኋላ እንመጣበታለን። ጀነራል ከማል ገልቹ ካደረጉት ኤልቲኤፍ ጋር ካደረጉት ንግግር አንድ የሆነልኝና መጨረሻ ላይ የተናገሩት በክፍል አንዳቸው ላይ ይሄኛውን ገምግምልኝና ወደዛ እንመጣለን። ያ ለውጡ መሰረታዊ አይደለም፣ ለውጥም የለም ብለዋል። እና ምናልባት ዶክተር አብይ የለውጥ ሂደቱን መንገድ ጠራጊ ሆነው ታይተዋል። ባለፈው አንድ አመት ውስጥ ለውጥ እንደሚያስፈልጋት ያቺ አገር ከእንቅልፏ እንድትነሳ ህብረተሰቡ ለውጥ ፈላጊ ኃይል እንደሆነና በስንሄድበት በነበረበት አካሄድ መሄድ እንደሌለብንና እንደማያዋጣን አሳይተዋል። ያችን ብቻ ነው ለውጥ ማይሆን። ሌላኛው ነገር ቅድም አንተ እንዳነሳው አምባገነን የመሆኑ ሂደት፣ ስልጣን መጠቅለሉ ሂደት ከ1974 ጋር ይመሳሰላል። ደርግም እኮ የህዝቡ ህብረተሰቡን ጥያቄ መልሳለሁ ብሎ ብቅ ብሏል። ከአብዮቱ በኋላ ለሁለት አመታት እኮ ህብረተሰቡ ደግፎ እድል ሰጥቶት እድገት በህብረት አሁን መሬት ላራሹ ሆኗል፣ ማይምነት ብንናውድም እያለ እንዳሁኑ አሁን ውሃት ወድቋል፣ የፖለቲካ ምህዳር ሰፍቷል፣ ወደ ኢኮኖሚ ሪቮሉሽን እንሄዳለን ብለው እንደሚያወሱት ሁሉ ያኔም እንደዚህ አይነት ሂደቶች ነበሩ። ግን ተቃዋሚዎችን እያመነመነ ተቃዋሚዎችን ከጨዋታ ውጭ እያደረገ አምባገነን እየሆነ መጣ ደርግ ለራሱ። አሁንም ይሄ ሂደት የሚናገሩትን ሂደት እኔ እንዳውም የሆነ ነገር እየጻፍኩ ነበረ። ከለውጥ ሂደቱን ከጀመሩበት ጊዜ ጀምሮ ጠቅላይ ሚኒስትሩ በጉብኝትና በሌሎች ሂደቶች ያደረጓቸው ንግግሮች ስታይ ተያያዥነት አላቸው። ያሉትን እየሆኑ ነው እየሄዱ ያሉት እና በንግግራቸው ውስጥ አምባገነን ለመሆን ደርሰናል፣ ክልል ድንበር ነው እንጂ አያስፈልገንም የሚባለው ፌዴራሊዝሙ እየተሸራሸረ እየመለመነ እንዲሄድም እያደረጉ ያለው ሂደት አለ ማለት ነው። ስለዚህ አንድም ቃል የገባው ኢህአዴግ አሁን ለውጥ ሂደቱን የሚመራው አንድ የምታክል ቃል የገባውን ነገር አንዱን አመት የጨረሰው ስልጣን በማውረድ በመሻርና ጉብኝት ነው፣ ሽርሽር በማድረግ ነው የጨረሰው። ሌላ ነገር የለውም። መሰረታዊ የሆኑ ችግሮችን ለመፍታት ግንኙነቶች ጠቃሚዎች ናቸው። ግን 10 የአንድ ሀገር መሄድ ምንም ጥቅም የለውም። 10 ስራ ሀገር ውስጥ ለውጥ የሚያመጣ መስራቱ የሚበጅ ይመስላል። ለምን? መዋቅሩ ያው ነው፣ ህገ መንግስቱ ያው ነው፣
ስትራክቸሮች ያው ነው ኢህአዴግ ትናንትና መሬት የሚሸረሽር ያስቀምጠው የከተማ ህግ እዛው ነው ያለው የማያስፈልጉ ህጎች ተሽረዋል የሚባሉት ለምሳሌ የጸረ ሽብር የምናምን በሱ ነው ሰው እየተከሰሰ ያለው ፍርድ ቤት እነ ኮሎኔል ገመቹ በሱ ታስረው ነው ፍርድ ቤት ያሉት የኦነግ አመራሮችና ደጋፊዎች በሱ ነው ታስረው ያሉት ስለዚህ እኚህ ሂደቶችን ስታያቸው ምንም አይነት ለውጥ የለውም ለውጥ የሚባለው ነገር የሚታይና መሰረታዊ አይደለም ዊሊንጎች አሉ ዜሮ ታይምስ ልናደርገው አይገባም ግን የቃል የተገባው ነገር አልተፈጸመም ስለዚህ ዛሬም ቃል የሚገባው ነገር ዋጋ ሊኖረው አይችልም እንደዚህ በዚህ ሂደት ውስጥ እየገፉ ብቻ የምርጫ ሂደቱ በቀረበ ቁጥር የምርጫ ቀኑ በቀረበ ቁጥር የምርጫውም ኢንስቲትዩሽኑ ራሱ ዲሞክራሲያዊ ወይ ደግሞ ኢንዲፔንደንት ሳይሆን ወደ ራሳቸው ሞኖፖላይዝ ለማድረግ ይገባሉ ኢህአዴግ አብሮ ለመስራትም የገቡት ድርጅቶች እየተባረሩ ነው ስለዚህ ኢህአዴግ ለብቻው አሁንም 99ን እየመራ ለመሄድ የሚፈልግበት ሂደት ስላለ ምንም አይነት ያመጡት የቃል የገቡት የፈጸሙት ነገር የለም ያልተመለሱ በተለይ በኦሮሞ ህዝብ ዘንድ ቅድም እንዳነሳው አወዛጋቢ የሆነው ይሄ የሚያነሱት የፊንፊኔ ጉዳይ እኮ በህገ መንግስቱ አገሩን የሚመራው ስርዓት ግልጽ የሆነ ህጋዊ የሆነ እውቅና ሊሰጠው ይገባል እሱም ያልተደረገም የስራ ቋንቋ ሁለተኛ የስራ ቋንቋ ይሆናል ኦሮምኛ ያም ቃል ገብቷል ምንም የተደረገ ነገር የለም ኢህአዴግ ውስጥ ትናንትና ሰው ሲንገርፍ ነበረ አስረን አይደለም የምንመረምረው መርምረን ነው የምናስረው ዛሬ ሰው ግን ኮሎኔል ገመቹ ዛሬ ችሎት ላይ በቪኦኤ የህግ ጠበቃቸው ሲቀርቦ ሲናገር እስካሁን ክስ ሳይመሰረትበት 5 ወር ታስሯል ምን ማለት ነው ስለዚህ እኚህ ሁሉ ስታይ ምንም አይነት ለውጥ የለም ለውጦቹ ቃል የገቡትን እየፈጸሙ አይደለም እንደዚሁ የሄዱ ሂደቶቹን ያስቆዩ ቢሮክራሲ ደግሞ የስራ ሂደቶች ቢሮክራሲ በአገሪቱ ውስጥ የፈሰነበት ጸጥታ የመሳሪያ ህገወጥ መሳሪያ እንቅስቃሴዎች እኮ እንደዚህ የበዙት ህብረተሰቡ ስጋት ውስጥ ስላለ ነው ወዴት እንሄዳለን ብሎ መንግስት ላይ እምነት ስለሌለው ታጠቃ ኃይል ላይ ስለሌለው ለራሳቸው ብቻ በሪፐብሊካን እየታጀቡ ሄደው ህብረተሰቡ ራሳቸው አይደለም ተራ ዜጋው እነሱ ራሳቸው ባለስልጣናቶቹ በስጋት ላይ ነው ያሉት እና ይሄን ስታይ ለውጡ እንደተባለው ቃል እንደገቡት ሆኗል አይደለም ሌላኛው ደግሞ በመሃል የሚመራው መሃል ተጓዥ ከበሮም አለ ይሄ የትራንስን ስርዓት ናፋቂ የሆነው የቀለበሰ ለውጡን ወደሚፈልግበት እጅዞ እየተነዘዘ የሚሄድበት አካሄድም አለ አሁንም ኦዴፓ ውስጥ እንደሆነ ያለው ማለት ነው ስለዚህ እኔ በበኩሌ ቃል የተገባው እየተደረገ ነው የሚል በትራክ ላይ ነን እድል ይሰጥ ተስፋ አለ የሚል ማነሳው የለኝም መልካም እንግዲህ እስቲ በእነሱ በኩልም በራቸው ክፍት ከሆነ በኦፒዲዮ በኩል ማለት ነው ኦዴፓ በኩል እነሱንም ለማናገር እንሞክራለን እስቲ ሌላው ደግሞ ገራሚ ነገር መቼም አንተም ነካክተዋል የጀነራል ከማል ገልቹ ንግግር ነው በአንድ ቴሌቪዥን ጣቢያ እንደተናገሩት ባንክ ዘረፋውን በሚመለከት ኦነግ እጁ እንደሌለበት ሆን ተብሎ ግን ኦነግ እንዳደረገው ተደርጎ በየሚዲያው መናፈሱና ይህንንም ተከትሎ ደግሞ በኦዴፓ ማዕከላዊ ኮሚቴ ጸጥታ ክፍሉ ተቀነባብሮ ተከሽኖ ወደ ሚዲያ እንደቀረበ በሆኑን እና ይሄ ሴራም ሆን ተብሎ እየተሸረበ እንዳለ ሌላው ኦዴፓ ከውጭ የገቡ ድርጅቶችን ጠቅልሎ ይዞ በአንዳንድ ጥቅምን በመያዝ ራሱን አጠንክሮ አጎልብቶ ለመውጣት እየተደረገ ያለ ሙከራ ነው ብለው ጀነራል ከማል ገልቹ ተናግረዋል ሌላው አያይዘው ምንድነው ያሉት የኔንም ድርጅት እንዲሁ ከኦዴፓ ጋራ ለመጠቅለል እና የኛንም ደጋፊዎች ይዘው ጉልበታቸውን አፈርጥመው ለመውጣት እየተደረገ ያለ ነገር ነው ብለው ተናግረዋል በዚህ ጉዳይ ላይ ገምግምልኝ እስቲ በደንብ ምናልባት ጀነራል ከማል ያነሱት አንኳር ነገሮች አሉ ቅድም የጠቀስኩት አንደኛው ነው ለውጥ የሚባለው ነገርም መሰረታዊ ለውጥ አይደለም እኔ ለውጡ ላይም ዳውት አለኝ ብለው ተናግረዋል አንድ እሱ ነው
ሌላኛው ደግሞ በቅድም አንስቻለሁ ኦዴፓ ሞኖፖላይዝ አድርጎ ኢህአዴግን ከአዴፓ ጋር ጠቅልሎ እንደያዘ ሌሎች ድርጅቶችን ብታይ አሁን አጋር ድርጅቶች ጉልህ ድርሻ የላቸውም። ደቡብ አካባቢ ያሉት በኦጋዴን በጋምቤላ ሌሎች ብሔረሰቦች አጉልህ ሚና የላቸውም። ያ ፌዴራሊዝሙን ጥያቄ ውስጥ እያስገባው ነው። ውሃትን ደግሞ ተነጥሎ መጥቶ የሚቋደሳት አካሄድ አለች። ለብቻ ደግሞ ተነጥሎ ስርዓቱ ምን አይነት አካሄድ ነው ያለው የሚለውንም ከሩቆ ነው የሚያየው ነገር አለ። በዚህ ሂደት ውስጥ ኦዴፓ ሁሉንም ነገር አንድ ላይ ጠቅልሎ መያዝ የሚለው ሂደት ነው። እሱ ለውሃትም አላዋጣውም። ኦዴፓ በዚህ አካሄድ መሄድ የለበትም። ጀነራል ከማል ያነሱት እሱን ነው። ፓርቲያቸው ከኦዴፓ ጋር አብሮ ለመስራት ተስማምቶ ነው የገባው። እሱ ብቻ አይደለም፣ ኦዴፕም እንደዛው፣ ሌሎች ድርጅቶችም እንደዛው። ይሄንን ሂደት ተውጠው ድርጅቶች ተውጠው ኦዴፓ ስር ሆነው ኦዴፓ ስልጣኑን እያረዘመ ለመሄድ ፍላጎት ኖሮት ነው ያካሄድ አለ ብለዋል። ትክክለኛ ነው፣ የምጋራው ነው፣ እየታየ ነገር ነው ታቸው ያሉት። ሌላኛው ነገር ደግሞ ከበደኖ አንስቶ ከዛሬ ስንት ዓመት እስከ አሁን ድረስ ሲፈበረኩ የመጡ ድራማዎች አሉ። ድራማ ቁጥር ስንት እንደሆነ አላውቀውም። ምዕራብ ኦሮሚያ ላይ የኦሮሞ ነጻነት ሰራዊትን እና የኦሮሞ ነጻነት ግንባርን ህብረተሰቡ ዘንድ ጽንፈኛና ወንጀለኛ ለማድረግ የተደረጉ ብዙ ትርክቶች አሉ። አንደኛው ይሄ ባንክ እየተዘረፈ ለምሳሌ አሁን ባንኮች ተዘርፈዋል የሚባሉት 11 ባንኮች እስካሁን ድረስ ፖሊስ የአንድንም ባንክ ወንጀለኛ አለመያዙ ምንን ያሳያል? እስቲ በነገራችን ላይ 18 ባንኮች ናቸው ተዘረፉ የተባሉት። አድማጮች እንዲገነዘቡት ነው። 18ቱ ባንኮች ተዘርፈው እኔ ምናልባት ፖሊስም ስለነበርኩ አንድ ባንክ የተዘረፈችው ወንጀለኛ እንዴት መያዝ አቃተው? ምናልባት ወንጀለኛ የማይያዝበት የወንጀሉ ባህሪና ወንጀሉ የተፈጸመበት ኢንቫይሮንመንት ሊለያይ ይችላል። አንድ አይነት ከሆነ ሊያስቸግር ይችላል ማለት ነው። ማስይዝበት በተለያዩ ገጠር ከተሞች ላይ አንድ ቦታ ላይ አንድ ብርጌድ አንድ ሻለቃ መከላከያ ያለበት ልዩ ኃይል ባለበት ከተማ ውስጥ ባንክ ተዘርፎ አንድ እንኳን ወንጀለኛ ሳይያዝ መቅረቱ ምንን ያሳያል? እሱ ቁጭ ብሎ ለሚያይ ሰው ያ ሁሉ 18 ባንክ ተዘርፎ በሚሊዮን የሚቆጠር ብር የዘረፈው አካል ታጥቆ የሚንቀሳቀሰው ከሆነ ወዴት ነው ስማግል የሚያደርገው? ኦኬ ያስ ሆኖ ለምሳሌ የኦሮሞ ነጻነት ሰራዊት ነው ያደረገው ብሎ ሲፈርጁ ነበረ። የኦሮሞ ነጻነት ሰራዊት አሁን አባገዳዎች ጥሪ ባደረጉት የተወሰኑ ወደ 700 የሚሆኑ ኃይል በሰላማዊ መንገድ እንታገላለን ብሎ ጦር ላይ ገብተዋል። እነሱስ ወንጀሉ የፈጸሙት ወንጀል ቢኖር ኖሮ የተፈጸመውን ወንጀል ቢያውቁ ኖሮ ለምን ግልጽ አያረጉትም ነበረ? ያረጉት ነበር። አርጎ ቢሆን ኖሮ አላደረጉም። ይሄንን ሁሉ ስታይ ሳይንሳዊ የሆነ ጥናት አያስፈልገው። ኦዴፓ ራሱ ኦነግና የኦሮሞ ነጻነት ሰራዊት እንዲፈረጅ ብሩን አንስቶ በራሱ ኃይል አድርጎ ወደ ቦታው መልሷል። ኪሳራዎቹም አልታዩም። ባንኮቹ መክሰር ነበረባቸው። 18 ባንክ በሚሊዮን የሚቆጠር ብር ማለት። ስለዚህ ይሄ የምንጋራው ነው። ያ ብቻ አይደለም። የደምቢዶሎ ዩኒቨርሲቲ ፕሬዝዳንት ታግተው ነበረ። ምንም አልተናገረም መንግስት። በነጆ አካባቢ የተፈጸሙ ወንጀሎች አሉ 2 ጊዜ። መንግስት ምንም አልተናገረም። አደባብሶ ነው ያለፈው። ይሄ ሁሉ ህብረተሰቡና የኦሮሞ ነጻነት ግንባርን እንዲሻክል ለማድረግ የተደረጉ ወንጀሎች ናቸው። ያልተፈጸሙ ወንጀሎችን ተፈጽመዋል በማለት ማለት ነው እንጂ ይሄ ሁሉ ወንጀል ተደርጎ አንድም ወንጀለኛ ሳይያዝ ከጉሙዝ ጋር የነበሩ ግጭቶች እኛ ሀገር ቤት ነበርኩኝ። እኔ አሁን በዛ ቦታ ልዘግብ ሄጄ ነበርና ግጭቶቹ የተደረጉት ቀድሞ 35,000 ሰው ህዝብ ከተፈናቀለ በኋላ በጉሙዝ ኃይሎች ላይ የኦሮሞ ነጻነት ሰራዊት እርምጃ ስለወሰደ ነው። እርምጃውን እዛም አካባቢ የተወሰደው እርምጃውም አካባቢ የኦሮሞ ነጻነት ሰራዊት የሚንቀሳቀስበት አካባቢ አይደለም እና እኚህን ስታይ የተፈበረኩ ናቸው እና ትክክለኛ ነው ያነሱት ጀነራሉ እዛ ዙሪያ ላይ መዋቅንም በጣም አንኳር አድርገው ያነሱት የድርጅት ስራና የመንግስት ስራ አይለያየም።
በድርጅት ስራ ነው ሁሉም ነገር የሚደረገው የሚታዘዘው ለዛ ነው ኦዲፒ ፓርቲውም ራሱ ለውጡን በዚያ አካሄድ መሄድ የለብንም ብሎ ወጥረው መያዝ የሞከሩትን አቶ ለማን ከዛ ማሸሽ ያስፈልገው በተለይ አሁን የሚዲያዎች እና ማመዳ ደግሞ ከዛ ቦታ የተነሱት በኦዲፒ ጫና ነው ይሄ ሁሉ ስታይ ከጀነራሉ ያነሱት ትክክለኛ ናቸው ብዬ ነው እኔ በኔ ይታማየው መልካም እውነት ትቀጥናለች እንጂ አትበጠስም ይባላል የበደነውን ጉዳይ አንስተሃል በውሸት ተፈብርኮ የኦሮሞ ነጻነት ግንባር ላይ ጥላሽት ለመቀባ ከፍተኛ ስራ ተሰርቶ ነበር አሁንም ያ ታሪክ እየደገመ ይመስላል ነገር ግን እኛ እንደ አንድ ሚዲያ መናገር ምንፈልገው ውሸት የትም አያደርስም የኦሮሞ ህዝብ የሚፈልገው ትክክለኛ ፍትህ ነው የጠየቀው ጥያቄዎችን ከመመለስ ይልቅ ያንን ወደ ጎን ትቶ የተለያዩ ነገሮችን በማንሳት የኦሮሞን ህዝብ ማሸበር መቆም መቻል አለበት ብለን እናስባለን ይሄንን ጉዳይ በሚመለከትም እንግዲህ ከኦሮሞ ነጻነት ግንባር በኩል ሰዎችን ጋብዘን እናናግራለን ብዬ አስባለሁ ሌላው እንግዲህ መጨረሻ ነው ማደርግል ባለፈው ሰሞን የኦሮሞ ነጻነት ግንባር ወታደሮች ላይ የምግብ መመረዝ ተከስቶ ነበረ ያንንም ተከትሎ ከ300 በላይ የሚገመቱ የኦሮሞ ነጻነት ግንባር ታጋይ የነበሩ ለስልጠና የገቡ ማለት ነው በወሊሶ ካቶሊክ ሆስፒታል ገብተው መረዳታቸው ይታወቃል እንደሚታወቀው የኦሮሞ ነጻነት ግንባር ወታደሮቹን በሚመለከት ለኦሮሞ ህዝብና ለአባገዳዎች አሳልፎ እንደውም ኮሚቴዎችም አሉ ለኮሚቴዎቹ አሳልፎ መስጠቱ ይታወቃል ህዝቡ ብሶቱን ገልጿል በአደባባይ እየወጣ አዎ የኦሮሞ ነጻነት ግንባር ወታደር የነበሩት ወንድሞቻችን እህቶቻችን ከህዝብ አብራክ ነው የወጡት እንደዚህ መሆን የለባቸውም ብሎ በአደባባይ በተለይ ወሊሶ ከተማ ውስጥ ከጧት እስከ ማታ ወጥተው አጋርነታቸውን ገልጸዋል ከኮሚቴው በኩል ምንም የተሰማ ነገር የለም ከአባገዳዎች የተወሰነ ነገር ሰምተናል ግን በዛው አጥጋቢ የሆነ መልስም አልሰጡም የሚባል ነገር ይሰማል በዚህ ጉዳይ ላይ እንግዲህ እንደ አንተም ኦኤንኤን ቲቪ ላይ እንደምሰራ መረጃ ካለ ሰፋ አድርገስቲ አብራራልን ለአድማጮቼ ጥሩ ታዲያስ እዚህ ዙሪያ ላይ የተወሰኑ ዘገባዎችን ሰርተናል ጦር ላይ ያሉትንም ኃይል ለማናገር ሞክረናል የኛ ዘጋቢዎችን በጋዲስ ዱጋዛ ተገኝተው ዘግበዋል በጣም ያሳዝናል እኔ እንደ አንድ ኦሮሞ እንደዛሬው ትውልድ በጣም የሚያሳዝን ነው የተከሰተው ምናልባት እኚህ ኃይል አባገዳውንና የኦሮሞ ነጻነት ግንባር አመራሩንም ጥሪ መሰረት በማድረግ በሰላማዊ መንገድ ለመታገል መሳሪያቸውን ፈተው ገብተዋል መርዝ መስተጠፉና መጎዳታቸው ብቻ አይደለም ቃል ተገብቶላቸው ወደዛ ከመጡበት አንድም ነገር በጣም የሚያሳዝነውና እንባ የሚያስመጣው ነገር ቢኖር ጫካ ውስጥ ሲለብሷት የነበራት አንዲት ልብስ ነው እስካሁን ለብሰው ያለው ያቺኑ ልብስ ሲያጥቡ አጥበው እስክትደርቅ ጠብቀው ነው የሚለብሱት ይህ ነው ይህን ያህል ነው እንግዲህ መንግስት እያደረገ ያለው ማለት ነው ወንጀሉ መርዛማ የሆነ ምናልባት የቆየ ምግብ መብላት ሌሎች ነገሮች እኮ ሊከሰቱ ይችላሉ ይሆናል ኖርማል ነው ግን ይሄ መርዛማ የሆነ መጠጥን የተሰጣቸው ይሄ ሂደቱ ለተለያየ ሆቴል ቢሆን የተለያየ ቦታ ቢሆን ለማጣራት ያስቸግራል በመንግስት ካምፕ ውስጥ ይሄ ጉዳይ ተከስቶ እስካሁን ድረስ አለው የሚል አካል መጥፋቱ በጣም ያሳዝናል ሌላኛው ደግሞ ድርቅ ሂደቱን እንመራለን ያሉ አባገዳዎችና ሌሎችም ቴክኒክ ኮሚቴዎች ምናልባት ጥርስ የሌለው አንበሳ ዝም ብሎ ብቻ ህብረተሰብ ወታደሮቹ ወደ ካምፕ እንዲገቡ ተደርጎ እጃቸው በሌለበት እኔው ጓዶቹን አናግሬያቸዋለሁ በስልክ እንደውም የኦሮሚያ ልዩ ኃይል በጣም 3ኛ 4ኛ ረድፍ ላይ ነው ያለው ታል መከላከያ ሌላው ኃይል የፌደራሉ ኃይል ነው የሚመራውና በዛች ሂደት ውስጥ ምንም አይነት ፋሲሊቲ በሌለበት ለራሳቸውም እንደ እስር ቤት ፊል ያደረጉ ነፃነት በሌለበት በሁለት ወር ሂደት ውስጥ ስልጠና ተሰጥቷቸው በግሉ መስራት የሚፈልገውም ወደ ጸጥታ ኃይሉ የሚቀላቀለው ተብሎ ቃል የተገባላቸው አንዲትም ነገር እስካሁን ሳይደረግ ሲቀመጥ ይሄ መንግስት ላይ ብቻ ጣት የምንቀስር ሳይሆን እንደ ኦሮሞ እንደ ህብረተሰቡ ትናንት
ኑሯቸውን ትተው ለህዝቦች ነጻነት በዛች ሀገር ደግሞ የህዝቦች እኩልነት ብለው መሳሪያ አንግበው 20 እና 30 ዓመት ጫካ የተሰቃየውን ኃይል እንደዚሁ ዝም ብሎ የኦሮሞ ህዝብ ማየቱ ራሱ እኔ በጣም ነው ማዝነው። በዚህ ሂደት ውስጥ ስለውነት ነው እኔ የታሪክ ተጠያቂዎች ነን ብዬ ነው ማስበው በተደረገው አካሄድ ውስጥ። አሁንም ቢሆን ለወደፊቱም እኚ ትኩረትን የሚሻ ነው። ሌላኛው ኃይል ዛሬ እንዳውም አልጀዚራ ማንበዳደው ዘግቦ አይቻለው ታጥቆ የገባው የኦሮሞ ነጻነት ሰራዊት ብቻ አይደለም፣ የኦጋዴን ኃይል ገብቷል፣ ጎበዝ አለቆች ገብቷል፣ የግንቦት አርበኞች ገብቷል፣ ከጋምቤላ ኤርትራ አካባቢ ሲንቀሳቀስ የነበረ የጋምቤላ ነጻነትን በቀደም የገባ አለ። ሌሎች ቦታዎች ላይ ምንም ችግሮች ሳይከሰቱ ነው ኢንቴግሬሽኖችም ይሁኑ ሌሎችም ዲሳርማምን ዲሞቢላይዜሽኑም ይሁን ኢንቴግሬሽኑም የተደረገው። ለምን የኦሮሞ ነጻነት ሰራዊት ላይ ያ ትኩረት ተሰጠ የሚለው አንተም የምታውቀው የኦሮሞ ህዝብ የሚያውቀው ነውና አሁንም ታሪክ ተጠያቂዎች ነን። እንዳውም መሳሪያቸውን ይዘው ጥያቄያችን አልተመለሰም የርቀደት ውስጥ ጥርጣሬ ያለን ብለው ጫካ የቆዩት ሲፈረጁ የነበሩት እውነትነታቸው እውነት የያዙ መሆናቸው እውነታቸውም በዚያ አጋጣሚ ግልጽ የሆነበት ሂደት ነው ያለው። በጣም አመሰግናለሁ። አዎ እንደውም አንዳንዶቹ አድማጮች እንደሚያስታውሱት አብረን ሄደን እንሞታለን ከኮሚቴ ውስጥ ማለት ነው። እኛ አብረን ገብተን እነሱ የሚጎዱ ከሆነ አብረን እንጎዳለን፣ የሚራቡ ከሆነ አብረን እንራባለን፣ ችግርም ከመጣ አብረን ችግሩን እንጋፈጣለን ሲሉ ነበረ። ነገር ግን ስለነዚህ ወጣት ነጻነት ታጋዮች አንድም እስከዛሬ ድረስ አለማለታቸው ከኦሮሞ ህዝብ ቁጣን ቀስቅሷል። ሁሉም በየቤቱ ስለ ኦሮሞ ነጻነት ግንባር ወታደር ስልጣና ላይ ስላሉት እያወራ ነው ያለው። በሶሻል ሚዲያም ይሄ ነገር እንደውም ካምፔን እየተደረገ ነው ያለው። ራጂ እንግዲህ እኔ ጥያቄዎችን ጨርሻለሁ። በሰፊው ደግሞ በሌላ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። መጨረሻ ላይ ግን ረሳው ዘነጋው ማከል ፈልጋለሁ የምትለው ነገር ካለ ላንተ እድሉን ልስጥና የዛሬ ዝግጅታችንን በዚሁ እናበቃለን። መልካም አመሰግናለሁ ታዲዮስ። ብዙም አንኳር የሆኑትን የነካካን ይመስለኛል። እኔ በበኩሌ አሁን ያለንበት ሂደት መስቀለኛ ነው እና ምናልባት ለውጡንም እጅ ቀልብ ሰው ወደ ሌላ መውሰድ የሚሻ ኃይልና በለውጥ ሂደቱ ውስጥም ሌሎች የፖለቲካ ድርጅቶችን ጽንፈኛ በማስመሰል የለውጡን ሂደት የበላይ በመሆን ትናንት ቄሮና ቀሬዎች ህይወታቸውን ያጡበትን ሂደት የራስ በማድረግ ወደ ፈለጉበት የመውሰድ አቅጣጫ ይታያልና ይሄንን ሰከን ብለን አይተን ትናንት ለነበረው ችግር ሁሉም የራሱ ድርሻ ነበረው። የችግሩ ሂደት ውስጥ ችግር በመፍጠር ሂደት ውስጥ ሚናው ቢለያይም ሁሉም ችግር አለበት። አሁን ግን ለችግሩ መፍትሄ አንድ ላይ መሆን አለብን። እዛች ሀገር ለውጥ ይሻታል። ለውጡ ሂደት ደግሞ ሁሉም ባማከለ ሂደት መሆን አለበት። ኢህአዴግም ቢሆን ለራሱ ስልጣን ሰጪ ተቀባይ ሳይሆን ሁሉን ያመከለው ዱን አቀፍ የሆነ ናሽናል የሆነ ገቨርንመንት ተደርጎ እዛች ሀገር ውስጥ የፖለቲካ ምህዳሩ ሰፍቶ ወደ ተሻለ ምዕራፍ እንዲካሄድ ቢደረግ ጥሩ ነው። የታሰሩ እስረኞች ቢፈቱ ትናንት ሲደረግ እንደነበረው የተወሰኑ ክልሎች በተለይ ኦሮሚያ ላይ በኮማንድ ፖስት የሚተዳደሩ አሉ። በሌሎች ክልሎች በተለይ በአማራና በኦሮሚያ አካባቢ ያሉ የድንበር ግጭቶች አሁንም መልካቸውን እየቀየሩ እየተደረጉ ያሉ አሉ። እነዚህ ትኩረትን የሚሹ ናቸው። ሁሉም አንድ ላይ አብሮ ሰርቶ በዛች ሀገር ውስጥ ለውጥን በማምጣት ቢጥር መልካም ብዬ ነው የማስበው። በሌላው ደግሞ ጉለሌ ሬዲዮን መልካም ጅማሬ መልካም ምኞቴን በዚህ አጋጣሚ ላቀርብ እወዳለሁ። አመሰግናለሁ ታዲያ። ኦኬ እኔም አመሰግናለሁ። ጋዜጠኛ ራጂ ጉደታ ከኔ ጋር ቆይታ በማድረግና ጊዜን ስለሰጠኝ በጣም አመሰግናለሁ። ውድ አድማጮቼ ታዲያ የዛሬ ዝግጅቴ በዚሁ ተጠናቀቀ። አዘጋጅቼ ያቀረብኩላችሁ እኔ ታዲዮስ አብዲሳ ነበርኩ። በዚህ በጀመርኩት ሙዚቃ ሰናበታችኋለሁ። በሚቀጥለው ሳምንት በአዲስ ዝግጅት እስክንገናኝ መልካሙን ሁሉ እመኛለሁ። Dena
Gaddachasi yubena garasi shagoye daboi arkana titasi oda bultu jada dana barsisi sabonsi tu sabak to debisi sabonsi tu sabak to debisi karma gaddachasi yubena garasi shagoye daboi arkana titasi oda bultu jada dana barsisi sabonsi tu sabak to debisi sabonsi tu sabak to debisi sabata jawiti mundi shabote kalam shasha adati natigabadu dubre afrankalo najirbe fadu waisira bareda sadedu bate sabata jawiti mundi shabote kalam shasha adati natigabadu dubre afrankalo najirbe fadu mandarinati amadi burtukan kalomu disubsa daman kufani ya zamzamiti atemira jalal kona bira oli hunda sijada mandarinati amadi burtukan kalomu disubsa daman kufani ya zamzamiti atemira jalal kona bira oli hunda sijada Shankora ramisi yami optutia leman muladara umamni kefaya dadar mutadako chakenta nabia esadir tamalo jadatia esadir tamalo jadatia Shankora ramisi yami optutia leman muladara umamni kefaya dadar mutadako shakenta nabia esadir tamalo jadatia esadir tamalo jadatia Challe morma ke dindo kamfani dagale jiruto na virande mi in rabbi tu si umesi na pramani sekan ke go banai kana nani challe morma ke dindo kamfani dagale jiruto na virande mi in rabbi tu si umesi na pramani mandarinati amadi burtukan kalomu disusa daman kufani ya zamzamiti atemira jalal kona bira oli ndasichara mandarinati amadi burtukan kalomu disusa daman kufani ya zamzamiti atemira jalal kona bira oli ndasichara